አሁን ደግሞ እኔ ጋር የምናወራው ኢንሻአላህ አጠር ባለ መንገድ ነብዩ ሰለላሁ ዐለይሂ ወሰለም ማን ናቸው፣ ምን አስተማሩ፣ ስብዕናቸው ምንድነው የሚለውን ነገር በአጭሩ እንመለከታለን። ኦኬ አንድ ሰው በአላህ ካመነ በኋላ ቀጣይ ማመን ያለበት ነገር አለ። እርሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም የአላህ ባሪያና የአላህ መልእክተኛ እንደሆነ ማመን አለበት። ኦኬ እሱን ስንመለከት አምላካችን አላህ ሱብሓነሁ ወተዓላ አንድ ነገር ይናገራል። ሱረቱ ተውባ ቁጥር 128 ላይ ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም አለ። ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምእመናን ላይ ሩህሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለሰዎች የሚጨነቁ ሰዎችን እንዲያምኑ የሚከጅሉ የተከበሩ ነብይ ነበሩ። ለዛ አምላካችን ከናንተ ከሰዎች የሆነ እንግዲህ ነብይ መልአክ አይደለም። ስለዚህ ከአረብ ነብዩ ሰለላሁ ዐለይሂ ወሰለም መጡ። በእናንተ እምነት ላይ የሚጓጉ ሰዎች ሙስሊም እንዲሆኑ የሚመኙ በምእመናን ላይ ሩህሩህ ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ነበሩ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ አዛኝ ነብይ እንደላከልን ተናገረ። ለምን ላከ ስንል ያው እንደምናውቀው አላህ ሱብሓነሁ ወተዓላ ሰዎችን የሚያናግርበት መንገድ አለ። በነቢያት በኩል ነው ሰዎችን የሚያናግረው። ስለዚህ አምላካችን ነቢያትን አብርሃምን ከላከ በኋላ ሙሴን ከላከ ነቢያትን ከላከ በኋላ በመጨረሻ ዘመን ደግሞ አሽረፈል ኸልቅ ከፍጥረት ሁሉ በላጭ ሆኖ የተከበሩትን ነብይ ላካቸው ማለት ነው። ለምን ላካቸው? ተመልከቱ የላኩበት ነገር ሱረቱል አንቢያ እንደዚህ ይላል ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ሆይ አለ አምላክ ለዓለማት እዝነት አድርገን እንጂ አላክንም። ሰላቱ ዐለ ነብይ። ስለዚህ ነብዩ የተላኩት ለምንድን ነው? ለዓለማት እዝነት ለሰዎች እዝነት ነው የተላኩት። አምላካችን እሳቸው የሰጠ ምክንያት ይሄ ነው ማለት ነው። ኦኬ በተጨማሪ አምላካችን እንደዚህ ይላል በተከበረ ቃሉ ላይ አንድ አንቀጽ ጨምርላችሁና ኢንሻአላህ ከዛ ወደ ውልደታቸው ደግሞ እንመለሳለን ማለት ነው። ኹዚል አፍወ አለ አንተ ሙሐመድ ሆይ አለ ገርን ጠባያዝ በመልካም እዘዝ ባለጌዎችን ተዋቸው አለ። አምላክ ነብዩን አስተማራቸው። ምናቸው? ገርን ጠባያዝ። ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው በጣም ለይ ነበረ። ጨዋሂ ተሳዳቢ መጥፎ ነገር አድራጊ አልነበሩም፣ ገር ነበሩ። በመልካም እዘዝ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ነገር ስሩ ነው የሚሉት፣ መጥፎ ነገር አቁሙ ነበር የሚሉት። ባለጌዎችን ተዋቸው፣ ባለጌዎችን ግደላቸው፣ ባለጌዎችን ሳይሆን ተዋቸው በቃ። ኦኬ እንዲሁም ደግሞ ሱረቱል ሙተመከት ምን እንደሚል በዚያችም አለ በዚያች እርሷ መልካም በሆነችው ጸባይ አለ ወኢድፋ ቢለቲ አህሰን አለ በዚያች እርሷ መልካም በሆነችው ጸባይ መጥፈዩቱን ነገር ገፍትራ። አንተ ሙሐመድ ሆይ ያቺ የምታስጠላውን ስብዕና የሰዎችን የሚያስጠላ ስብዕና በጥሩ ስብዕና አስወግድ ነው፣ በሰይፍ አይደለም፣ ረዳቸው አይደለም ያለው አላህ። ምንድነው ያለው? በጥሩ ጸባይ ያንን መጥፎ ጨለማ አስወግድ። ከዛ ቀጥሎሳ መጥፈዩቱን ነገር ገፍትር፣ እኛ የሚሉትን ሁሉ አዋቂ ነን አለ። እኛ የሚሉትን እናውቃለን፣ ግን አንተ ስራህ ምንድነው አለ? በጥሩ ስብዕና መጥፎን ነገር አስወግድ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ተግባራቸው ስብዕናቸው ይሄ ነበር። አሁን ወደ ኋላ ልመልሳችሁና ነብዩ ማናቸው ወደሚለው ደግሞ እንመለስ። ከየት ተወለደ የሚለው ማለት ነው። ሱረቱል ቀለም ላይ አምላክ እንደዚህ ይላል ኢነከ ለዓላ ኹሉቂን ዐዚም አለ አንተ ሙሐመድ ሆይ አንተ በታላቅ ጸባይ ላይ ነህ፣ ስብዕናችሁ ያማሩ ናችሁ ተባሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄ የሚናገረው አላህ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስማቸው ማን ነው ካልን ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ይባላሉ። መሐመድ የአብዱላህ ልጅ፣ አብዱላህ ደግሞ የአብዱል ሙጠሊብ ልጅ ይባላሉ። ዘራቸው ከኢስማኤል አለይሂ ሰላም ዘር ነው። ኢስማኤል ደግሞ የማን ልጅ ነው? የኢብራሂም ዘር ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዘራቸው ራሱ ወደ ማን የሚመለሰው? ወደ ታላቁ የነቢያት አባት ወደ ሆነው ወደ አብርሃም ነው ማለት ነው። ነብያችን አራት ስሞች አሏቸው። ኦኬ ኢነ ሊ አስማ አሉ እኔ ስሞች አሉኝ አሉ። አና ሙሐመድ ስማቸው ሙሐመድ ነው። ወአና አህመድ አህመድም ስማቸው ነው። ወአና አልማሂ እኔ ደግሞ ማሂ ነኝ አባሽ ነኝ አሉ። አላሁ الذي يمحي الله بالكفر አላህ በእኔ የተነሳ ጣዖት አምልኮን ያስወግዳሉ። ስለዚህ ስማቸው ራሱ ማን ነበር? ማሂ አባሽ ነበረ። ወአና አልሐሽር ስሜ ሐሽር ነው አሉ። ቀስቃሽ ነኝ። الذي يحشر الناس في على قدمه يوم القيامه ላይ በእኔ እግር ስር ነው ሰዎች የሚነሱ ወይም ደግሞ ከሰዎች መጀመሪያ የምነሳው እኔ ነኝ። ስለዚህ ስማቸው ይሄ ነው ማለት ነው። ኦኬ ይሄን ካየን አንዴ ቀጣይ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ተወለዱ? እናታቸው ማን ናት? ተመልከቱ። እናታቸው አሚና ትባላለች። ያ ጀማ እናታቸው አሚና ትባላለች። አንድ የተናገረችው ንግግር ነበረ አሚና። ኦኬ ለማ ወለቱ አለች አሚና እኔ ነብዩ ሰለላሁ ዐለይሂ ወሰለም ስወልዳቸው አለ خرج من فرج نور አሉ እኔ ነብዩ ሰለላሁ ዐለይሂ ወሰለም ስወልዳቸው አሉ ከኔ ከማህፀኔ ብርሃን ወጣ አሉ። አሽረቀ ቢሂ ሐዲሱን ከፈልካችሁ እዚህ አስቀምጫለሁኝ። አሽረቀ ቢሂ ቁሱር ሻም የሻምን ቤተ መንግስት የሚያወራ ብርሃን ከኔ ማህፀን ወጣ ብሎ ገና ሲወለዱ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ብርሃን እንደታየ ትናገራለች። ማን? እናታቸው። ሐዲሱ ያው እዚህ ጋር ማለት ነው። ይሄን ያዙልኝ አንደኛ። ስለዚህ ሲወለዱ ራሱ ተአምር ነበር ማለት ነው። ወለማ ወለደቱ ኡሙሁ አርሰለት ኢላ ጀዲሃ አብዱል ሙጠሊብ ትበሽሩሁ ቢሐፊድ ከተወለደ በኋላ
እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የቲም ነበሩ፣ አባታቸው ሙቶባቸው ነበረ። ስለዚህ ወደ አጎታቸው አብዱል ሙጠሊብ ላከች። ቱበሽሩ ቢሐፊድ ልጅ እንደተወለደ አበሰረቻቸው። ከዛሳ ፈጃአሁ ሙተበሽረን ደስ ብሎ ገባነ። ከዛ በኋላ ስሙ ማን አለው? ወሰማሁ ሙሐመድ አላቸው። አመስጋኝ ብሎ ጠራቸው ማለት ነው። ኦኬ ስለዚህ የነብዩ ተውድ ይሄን ይመስላል ማለት ነው። ያው ልጆችም አሏቸው ነብዩ ሰለላሁ ዐለይሂ ወሰለም አውላዱ ልጆቻቸው ናቸው። ከታ 7 ልጆች ነበሯቸው። አብዛኞቹ ልጆቻቸው ግን በምድር ያሉ ሙተዋል። ከማን በቀር ከፋጢማ በቀር ማለት ነው። ኦኬ ይሄን ሐዲስ የምናገኘው እዚህ ጋር ተመከቱ። ለሁም አብና 7 ልጆች ነበሯቸው። ተላተቱም ይነዝኩር 3 ወንዶች ልጆች ነበሯቸው። የቀሩት ደግሞ ሴቶች ነበሩ። ኦኬ ይሄን ይመስላል። እሺ ወደ ዋናው ሐሳብ ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው እንዴት ነበር የሚለው ሐሳብ መጀመሪያ መነሳት ያለበት ሐሳብ ማለት ነው። ያው ቅድም እንዳሳየኋችሁ ነብያችን እንደዚህ አሉ፣ ኢነማ ቡኢስቱ ሊኡተሚመ መካሪመል አኽላቅ አሉ። ሐዲስ ቁጥር ያው እዚህ ጋር አልፈዋኢድ 276 ላይ ኢነማ ቡኢስቱ እኔ እኮ ነብዩ መሐመድ የተላኩት ሊኡተሚመ መካሪመል አኽላቅ ጥሩ ስብዕና የተማረውን ነገር በሙሉ ላሟላ ነው አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ሰዎችን ሊያስጨንቁ ሰዎችን ሊገሉ ሳይሆን ጥሩ የተባለው ስብዕና ሊሞሉ የመጡት ማለት ነው። ለዛ አምላካችን ቁርአን ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ የገለጻቸው ማለት ነው። እሺ ወደ ቀጣይ ደግሞ ስንመጣ ሷሃቦች የሚናገሩት ነገር አለ። ያው ከሷሃቦች በፊት ግና ጀማ መልካቸው ውበታቸው እንዴት ነበር የሚሆን ነገር እንመለከት። ኦኬ ሰሒህ አልቡኻሪ 3549 እንደዚህ ይላል፣ ካነ ረሱሉላህ የአላህ መልእክተኛ ነበሩ፣ አሕሰነ ናሲ ወጅሃ ከውበትም ከሁሉም ቆንጆ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ወአሕሰነሁ ኹሉቃ መልክ ብቻ ሳይሆን ስብዕናቸውም ያማረ ነበረ። ለይሰ ቢጠዊል ልባኢ በጣም ረጅም አልነበሩም፣ ወላ ቢልቀሲር በጣም አጭርም አልነበሩም። ቁመታቸው ተመጣጣኝ ነበር። ሲቀጥል ቆንጆ ነበሩ፣ እንዲሁም ስብዕናቸውም ማራኪ ነበር ማለት ነው። ኦኬ ይቀጥላችሁ። አሁን ሰሒህ አልቡኻሪ 3552 አን ኢስሐቅ ኢብኑ ኢስሐቅ ቃለ ሱኢለ አልበራ በራ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ተጠየቀ። ምን ተባለ? አካነ ወጁ ነብዩ ሰለላሁ ዐለይሂ ወሰለም ሚስለ ሰይፊ የነብዩ ፊታቸው እንዴት ነበር? ያበራ ነበር እንደ ሰይፍ ነበር እንዴ ተባለ። ቃለ በል ሚስል ቀመሪ አይ ፊታቸውማ እንደ ጨረቃ ነበር የሚያበራው። እንዴት ነበር ነብያቸው? እንደ ጨረቃ የሚያበሩ የተከበሩ ሰው ነበሩ ማለት ነው። የአላህ ሰላም በሳቸው ላይ ይሁን። ይሄን ካየን አንድ ክስተት ላንሳላችሁ። ክስተቱን መሰላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ይዘው የመካ ጣዖት አምላኪያንን እያስተማሩ አንድ አምላክን አምልኮ እያሉ ሲሰብኩ ጣዖት አምላኪያን ግራ ገባቸው። ግጥም አይችሉም። ቁርአን በቃ ከአእምሯቸው በላይ ሆነባቸው። ከዛ ምን አደረጉ? ገጣሚ ፈለጉ። ገጣሚ ላኩና ገጣሚ በቃ በቁረይሽ ምርጥ ገጣሚ ይምጣ ተባሉ። ከዛ ሐሳን ኢብኑ ሳቢት ይባል ሱሐቢ ነበር። ይሄን ታሪክ አዳምጡ። ሐሳን ኢብኑ ሳቢት ከዛ በኋላ እኔ ሄጄ ሰድባቸዋለሁኝ አለ። ተላከ፣ ወደ ነብዩ ተላከ። የተላከው ለምንድን ነበረ? እንዲሰድባቸው። አዳምጡ። የተላከበት ዓላማ ምንድነው? ሂዶ ነብዩን በግጥም እንዲሰድባቸው ነበረ። ግን ነብዩ ሰለላሁ ዐለይሂ ወሰለም ገና እሱ ነብያችን ገና ካያቸው በኋላ ሐሳቡን ቀየረ። የመጣበትን ዓላማ ረሳው። እናቸው ገና መጀመሪያ እንኳን አይቷቸው። ስለዚህ ነብዩ ሰለላሁ ገና ሲታዩ ስብዕናቸው ጋር በጣም ሰዎች የሚማርክ ነበረ። ከዛ ተመክቶ ያለውን ገራሚ ግጥም ተናገረ። በጣም አጂብ ነው። አሁን ድረስ ራሱ ሳነቡ በጣም ግራ ይገባኛል። ከአእምሮ በላይ ነው የሚሆንብኝ። አስቡት። ቢላህ አለይኩም ነብዩን ሊሳደብ የተላከ የነብዩ ጠላት የነበረ ግለሰብ ነብዩን ሲያቸው የተነገረውን ተመከቱ። ወአሕሰኑ ሚንከ ለም ተራ ዓይኒ ቀጡ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዓይቢን ከአነከ ቀድ ኹሊቅተ ከማ ተሻኡ አላቸው በግጥም። ትርጉሙ ምንድን ነው? ወአሕሰኑ ሚንከ ለም ተራ ቀጡ ዓይኒ እንደርሱ አይነት መልካም አይኒ አይቶ አያውቅም አላቸው። ቢላህ አለይኩም ተመከቱ። ሰውየው ነብዩን አያውቃቸውም። ገና አንድ ቀን ያያቸው። አንድ ቀን ያያቸው ምን አለ? ወአሕሰኑ ሚንከ ለም ተራ ቀጡ ዓይኒ እንደርሱ አይነት መልካም አይኒ አይቶ አያውቅም አለ። ወአጅመሉ ሚንከ ለም ተሊድ ኒሳኡ እንደርሱ አይነት ቆንጆ ሴት አልወለደችም። በቃ ከሁሉም ቆንጆ ናቸው አላቸው። ኹሊቅተ ሙበረአ ሚን ኩሊ ዓይቢን ስትፈጠሩ ራሱ ከሁሉም ኃጢአት ንጹህ ናችሁ ስብዕናችሁ አለ። ከአነከ ወሊድተ ቀድ ኹሊቅተ ከማ ተሻኡ አፈጣጠራችሁ ራሱ ራሳችሁ መርጣችሁ ተነናስ ነብዩ ከሰዎች ሁሉ ቸር ነበር። ይሄ ሰውዬ የነብዩ ጥላት የተላከበትም ዓላማ የተከፈለው ለምንድን ነበር? ሂዶ ነብዩን በግጥም እንዲሳደብ ነበረ። ግን የአላህ ተአምር ተገለበጠና ነብዩን በግጥም አመስግኗቸው ይሄን ታሪክ አስቀምጦልን አለፈ ማለት ነው። ሱሐቢዩ ሐሳን ኢብኑ ሳቢት ይባላል። እና የነብዩ ስብዕና እንኳን ላወቃቸው ገና መጀመሪያ ላያቸው ራሱ ማርኮ የሚያስቀር ነበር ስብዕናቸው። ይሄን ያዙልኝ። ኦኬ እሺ ወደ ቀጣይ ደግሞ ስንመጣ አንድ ሐዲስ እናገኛለን። ሰሒህ አልቡኻሪ 3040 ላይ
ካነ ረሱሉላህ አሕሰነ ናስ ነብዩ ከሰዎች ሁሉ ቸር ነበሩ። ወአጅወደ ናስ ከሰዎች አዛኝ ነበሩ። አንድ ሰው ተርቦ ሲተኝ ይጨንቃቸው ነበረ። ወአስጃዐ ናስ ጀግናም ነበሩ፣ ፈሪም አልነበሩም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ስብዕና ነው። የሚገርማችሁ አንድ ሰው ወይም ደግሞ ሰዎች ስንባል እርስ በርስ ስንኖረው እንቃቃላለን፣ እንሰዳደባለን አይደለ? ምንም ቢሆን ምንም በቃ ሰው ሊያስማማ ይችላል። የትኛውም ባልና ሚስት በሉ፣ ከፈለጋችሁ ጎረቤት በሉ፣ ሰራተኛ በሉ። ግን የሚገርመው ነገር አነስ የሚባል ሰሃቢይ ነበር። አነስ ረዲየላሁ ዐንሁ የነብዩ ተከታይ ነውና ነብዩን 15 ግን ተመልከት። ከዛ ከቀደማቸው የተናገረው ነገር አለ። ሰሒህ ቡኻሪ 698 ላይ ምን አለ? ቃለ ኸደምቱ ነብይ ሰለላሁ ዐለይሂ ወሰለም 10 ሲኒን እኔ እኮ ነብዩን 10 ዓመት ያክል አገለገልኳቸው። ሰለዋቱላሂ ያልተነበሳቸው ላይ ይሁን። ፈማ ቃለ ሊ ኡፍን እንደው አንድ ቀን እንኳን ነብዩ እፍ ብሎኝ እንኳን አያውቁም ማለት መሳደብ ይቅርና እፍ የምትለውን ቃል ተናግረውኝ አያውቁም። ወሊመ ሰነአተ ወላ አላ ሰላተ ይሄን ነገር ለምን አደረክ ብሎኝ እንኳን አያውቁም አሉ። ቢላህ አለይኩም ይታያችሁ ወገኖቻችን ሙስሊም ወንድሞች 10 ዓመት ነው ያውቋቸው። ሰው እንኳን አሰት በሳምንት ሊስማማ ይችላል። ይሄን ነገር አድርጉ አሁን መሰለኝ ኻዲም ስትሆኑ ወይ የመዳም ቀን ስትሆኑ ነው ነቀስማ ማለት ግን ነብዩ 10 ዓመት እንኳን ሲኖሩ ሷሃቢዩን አንድ ቀን እንኳን እፍ የምትለው ቃል ስድብ አይደለም። እፍ የምትለው ቃል ካፋቸው ወጥቶ አያውቅም። አያቸው ስብዕናቸው ገና ላያቸው ብቻ ሳይሆን እንኳን እየኖሩ እንኳን ነብዩ አንድ ቀን መጥፎ ነገር እንደማይናገሩ ከዚህ እንመለከታለን። ኦኬ ወደ ቀጣይ እንምጣ። ሶሒህ ሙስሊም 2328 ላይ እንደዚህ ይላል። ቃለ ማ ضرب رسول الله صلى الله عليه وسلم شيئا قط ነብዩ በህይወታቸው አንድ ነገር መተው አያውቁም። ሰዎች ተማተው አያውቁም ነብዩ። ወላ እምራን ሴትንም ተማተው አያውቁም በተአምር ወላ ኻዲማ አገልጋይን እንኳን ነክቶ አያውቁም። ኢላ አን ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲታገሉ ከሆነ በቀር እንጂ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በቀሆነ ስብዕናቸው ከባድ የነበረ አልነበረም በተአምር ማለት ነው። ኦኬ ጃሚዕ አትርሚዚ 2490 በጣም አንድ ገራሚ ሐዲስ አለ ተመልከቱ። ካነ ነብዩ ሰለላሁ ዐለይሂ ወሰለም ኢዘ استقبله الرجل ነብዩ አንድ ሰው ወደሳቸው መጥቶ ሰላም ካላቸው የትኛውም ጣዖት አምላኪም ይሁን ደሃ ሀብታም ይሁን ፈሳፋው ሰላም ካላችሁ ነብዩን ላ ينزئ يده من يده ነብዩ እጃቸውን በቃ የሚሉ እንትን አይሉ ኢላ አን ينزئ يده من يده ሰውየው ራሱን እጁን ካነሳ በስተቀር ነብዩ በቃ አይሉም በተአምር። እሺ ወላ يصرف وجها عن وجه حتى يكون الرجل هو يصرف አንድ ሰው እያወሩ ፊታቸውን አዙሮ በቃ አይሉም ሰውየው ራሱ ዙሮ እስከሚሄድ ድረስ ወለም يرم مقدما ركبته بين يديه ያቀጥላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው ይሄ ነበረ። ሰው እንኳን ሰላም ብሏቸው ደሃም ይሁን ሀብታም ይሁን ገጠርም ይሁን ሰላም እንኳን እጃቸውን አያነሱም ነበረ። ፍቅራቸው ስብዕናቸው ማለት ነው። ፍቅራቸው ደግሞ ለአማኞች ለሁሉም ነበረ። ኦኬ አሁን ደግሞ እንቀጥል። ሌላ ሐዲስ ማለት ነው። ይሄ በጣም ገራሚ ሐዲስ ነው ጀማ፣ ሁልጊዜ ልቤን የሚነካት ሐዲስ ነው። ይሄ ሐዲስ ደግሞ የምናገኘው ከተባለ ሐዲሱን ቁጥሩን ልንገራችሁ። መጀመሪያ አጠበቃት አልኩብራ ፔጅ 902 ላይ ተመልከቱ። ደኸልቱ ተናጋሪ ዑመር ነው። ዑመር ማለት ደኸልቱ አላ ረሱልላህ እኔ እኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ገባሁኝ አለ። ወሁወ አላ ሐሲር ሰሌን ላይ ተኝቷል ነብዩ። አዳምጡ፣ ሰሌን ላይ ተኝቷል ነብዩ። ከዛ ቃለ ጀለስቱ ተቀመጥኩኝ። ፈኢዛ አለይሂ ኢዛር ነብዩ ሰለላሁ ዐለይሂ ወሰለም ፎጣ ነገር ለብሰው ተኝቷል። ወለይሰ አለይሂ ገይሩሁ ነብዩ ምንም ነገር አልለበሱም። ምን ላይ ተኝቷል ነብዩ? ሰሌን ላይና ፎጣ ነገር ብቻ ለብሰው ይታያችሁ። ፎጣ ብቻ ለብሰው ቀድ አተረ ፊ ወጅሂ ግን ሰሌኑ ቆዳቸውን ጎርቶታል። ሰውነታቸውን መስመር አለው መስመሩ ሰውነታቸው ላይ ወጥቷል ስለማይመች ማለት ነው። ከዛ በኋላ ፈኢዛ አና ቢቀብደቲ ሚን ሻዕሪን እያለ ይቀጥላል። ከዛ በኋላ ፈቃለ ፈበከይታ አው ከማ አለቀሰ ሱሐቢዩ ዑመር አለቀሰ፣ አልቻለም። ይታያችሁ ነብዩ ሆነው ሁሉ ነገር በእጃቸው ሆኖ ሰሌን ላይ ተኝተዋል ፎጣ ለብሰው። ከዛ አለቀሰ። ከዛ ነብያችን ፈቃለ ማ ይብኪከ ያ ኢብነ ኸጣብ አንተ የኸጣብ ልጅ ምን ያስለቅስሃል አሉት። ግራ ገባቸው ነብዩ። ከዛ ፈቃለ ያ ነብይላህ የአላህ መልክተኛ ሆይ ማሊ ለአብቂ እንዴት አላለቅስም ማለት وهذا الحصير قد اثر في جنبك ይሄ ሰሌን እኮ ቆዳችሁን ጎዳችሁ። وهذه خزانك لا ارى فيما يكتب وذاك كسرى وقيصر في ثمار አለ። ሰዎች ነገስታት በሀብት ላይ እያሉ እርሶ ግን ሰሌን እንኳን ጎርታችሁ ብሎ አለቀሰ። ይታያችሁ ነገስታት አልጋ ይሄ ተዝናኑ እየኖሩ ነብዩ ግን ሰሌን ላይ ነበር የምታዩ። ከዛ ፈቃለ ነብዩ ምን አሉ? አይገዙልኝ በቃ አልጋ ገዙልኝ አይደለም እንደዛ ተመከረ። ነብያችን ምን አሉ? ፈቃለ
ነብዩ እንደዚህ አለ የብነ አልኸጣብ የኸጣብ ልጅ ሆይ አማ ተርዳ አንተ ኩለነ አልአኺራ ወለሁም ዱንያ አትፈልግም እንዴ ለኛ እኮ ይሄ ዓለም ለነሱ ይሄ ዓለም ለኛ ደግሞ ቀጣይ ዓለም አለልን አሉ። አያችሁ ነብዩ ምን አሉ? ለኛ ቀጣይ ዓለም አለልን ይሄ ዓለም ለነሱ ነው አሉ። ግን እኮ ከፈለጉ ነብዩ ማስገዛት ነበር። ግን ሲኖሩ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አድርጎ አይሉም ነበር። አያችሁ ስብዕናቸው። ግን እውነት ነብዩ የውሸት ነብይ ቢሆኑ ዝና ታዋቂ መሆን ፈልገው ከሆነማ ሰው ለኮ ሰልሞ ነበር። የዛ ሰዓት እኮ በቃ እየተቀበሉ እኮ መጠቀም ይችላል። ግን አላረጉትም። እንደማንኛውም ሰው እንደማንኛውም ድሃ ሰው ሰሌላ ተኝተው ፎጣ ብቻ ለብሰው ህይወታቸውን ጨርሰዋል ማለት ነው። ኦኬ ነብዩ ምን አሉ? አና አእኩሉ ከማ ያእኩል አብዱ እኔ ስበላኩ የትኛውም ባሪያ የትኛውም ሰው እበላለሁኝ አለ። ወአጅሊሱ ከማ የጅሊሱ አብዱ የትኛውም ባሪያ እንደሚቀመጥ እቀመጣለሁኝ አሉ። የሆነ ወንበር ተዘጋጅቶላቸው አይፈልጉም ነበረ። ነገስታት እንዴት ነበር የሚቀመጡት? ነገስታት ዙፋን ላይ አይደለ? ግን ነብዩ እንደዛ አልነበራቸውም። ሰሃቦች ጋር ነበር የሚቀመጡት። ወላ ሀታ ሰዎች እንኳን ጣዖት አምላኪያን መጥተው እንኳን አይለዩአቸውም ነበር ነብያችን። ለምን? ከሰዎች ጋር እኩል ነበር የሚቀመጡት። ነብዩ ከፍ ብሎ እንኳን አይቀመጡም ነበር። ስብዕናቸው አያችኋ። ግን ነብዩ የውሸት ነብይ ሐሰተኛ ነብይ ቢሆኑማ ዙፋን ይዘጋጅልኝ ሀብታም አድርጉኝ ይሉ ነበር። ግን ብለውም አያውቁም። ይሄ የሚያሳየው ስብዕናቸው ምን ያክል የተከበረ እንደሆነ እውነትም ዓላማቸው አንድ አምላክ ማስመለክ እንደሆነ እንመልከት። ግን ዓላማቸው ዝና መደሰት ቢሆንማ ኖሮ ዙፋን ባሰሩ ዙፋን ላይ በተቀመጡ ነበር። ግን ነብዩ አላደረጉትም ይሄን ነገር ማለት ነው። እሺ ነብዩ ምን አስተማሩ? ያ ጀማ ነብዩ ሰዎችን ምን አስተማሩ ስንል ጃሚ አትርሚዚ 2612 ነብዩ ምን አሉ? ኢነ ሚን አክመሊል ሙእሚኒነ ኢማናን ከሰዎች ሁሉ እውነተኛ ትክክለኛ አማኝ እኮ አህሰኑሁም ያማረ ነው። ወአልጠፈሁም ቢአህሊ ለሚስቱ ጥሩ የሆነ ነው። ሰማችሁ? ከሰው በላጩ ማን ነው? ስብዕና ያማረና ለሚስቱ ጥሩ የሆነ ነብዩ ይሄን ያስተማሩት ሰለላሁ ዐለይሂ ወሰለም። የአላህ ሰላም በሳቸው ሁላችሁም ሰለዋት አውርዱ ሰለላሁ ዐለ ነብይ። እንቀጥል። ነብዩ ይሁን ፊታቸው ጭፍጭፍ ያለ ነበረ። ፊታቸው ራሱ ፈካ ያለ ነበረ። ሱሐቢዩ ተመከቱ ምን እንዳለ ማ ረአይቱ አሐደን አክተረ ተበሱመ ሚን ረሱሊላህ እንደ ነብዩ ፈገግ የሚል አይቻላቅም ማለት ነብዩ ፈገግ ያው ነበር። የሆነ ኩስትራው ነገር አልነበረም። ስብዕናቸው ራሱ ማለት ነው። ኦኬ ተመከቱ። ቀጥለን አሁን ደግሞ ጃሚ አትርሚዚን የማነብላችሁ ሐዲስ ቁጥር 3895 ላይ ኸይሩኩም ሊአህሊሂ ሰዎች ከናንተ ምርጡ ኸይሩኩም ሊአህሊሂ ለሚስቱ ጥሩ የሆነ ነው። ወአና ኸይሩኩም ሊአህሊ እኔ ደግሞ ለቤተሰቦቼ ምርጥ ነኝ አሉ። አያችሁ አይደለ? ስለዚህ ነብዩ አስተማሩ ሚስቶቻችሁን ደብድቡ፣ ሰዎችን ግደሉ ሳይሆን ስብዕናችሁን አሳምሩ። ከናንተ በላጩ ስብዕና ነው። ስለዚህ በላጭ መሆን ከፈለጋችሁ ስብዕናችሁን አሳምሩ ብለው እኔም ደግሞ ስብዕና ያማረ ነው ብሎ አስቀመጡ። አንድ በጣም የሚገርም ተከስተት ልንገራችሁ። ይሄ ያስለቅሳል ጀማ። ታሪኩን መሰላችሁ? ነብዩ ወደ ጣይፍ ሀገር ሄዱ። ጣይፍ ማለት መካ አካባቢ ያለች ከተማ ናት። እና እዛ ከተማ ሄደው ሰዎችን ማስተማር ጀመሩ። ምን እያሉ ያስተምራሉ? አላህን አምልኩ እያሉ ማስተማር ጀመሩ። አልተሳደቡም፣ አልጮሁም። ግን ያገኙት ማስተማር ጀመሩ። አላህን አምልኩ ብሎ ማስተማር መስበክ ጀመሩ። ሲያስተምሩ ሰዎች መቀበል ብቻ ሳይሆን ድንጋይ ያነሱና ደበደቧቸው። የአላህ ሰላም በሳቸው ላይ ይሁን። ለእስልምና ተደበደቡ። ነብዩ ሰለላሁ በድንጋይ ተደበደቡ። ነብዩ ታዲያ የዛ ሰዓት ተናደው በቃ ተራገሙ እንዴ? እስቲ እንመልከት የተፈጠረውን ነገር። ሰሒህ አልቡኻሪ 3477 ከአኒ አንዙሩ ኢላ ረሱሊላህ አብዱላህ ረዲየላሁ ዐንሁ አለ ከአኒ አንዙሩ ኢላ ነብዩ ሰለላሁ ዐለይሂ ወሰለም እኔ ወደ ነብዩ እመለከታለሁኝ አለ አስታውሳለሁኝ አለ ይህኪ ነብይ ሚነል አንቢያ ስለ አንድ ነብይ እያወሩ አስታውሳለሁኝ አለ። በምሳሌ ስለራሳቸው እየተናገሩ በምሳሌ ያስቀመጡ ነው። እሺ ضربه قومه ህዝቦቻቸው ደበደቧቸው። ነብዩ ወገኔ ብለው ሊያስተምሩ ቢሄዱ ተደበደቡ። ضربه قومه ህዝቦቻቸው ደበደቧቸው። فأدموه አደሟቸው። وهو يمسح الدم عن وجهه እሳቸው ደሙን ከፊታቸው ያብሱ። ምን ይሉ ነበር ነብያችን? ወይኔ ሮጡን ነብያችን አይደለም ምን አሉ? اللهم اغفر لقومي فإنهم لا يعلمون አላህ አምላኬ ህዝቦቼ አያውቁምና ይቅር በላቸው አሉ። ይታያችኋል። አሮጡም ሮጠው አረባካችሁ ተውኝ አይደለም ያሉት ነው ነብያችን። ደሙን ከፊታቸው የጠረጉ اللهم اغفر لقومي فإنهم لا يعلمون አላህ ህዝቦችን ይቅር በላቸው እነሱ እኮ አያውቁም ብሎ አስተማሩ። ከዛ መልአኩ ጅብሪል መጣና ላጥፋቸው እንዴ አለ። ጅብሪል መጥቶ ምን አለ? ላጥፋቸው እንዴ አለ። ከዛ ነብዩ ሰምናሉ አጥፋቸው አይደለም
አይታወቅም። ለአላህ ዩኽሪጀ ሚን አስላቢሂም መን ያዕቡዱላህ ከማ ቃል አላሁ ሱብሓነሁ ወተዓላ ከነሱ ከዘራቸው አላህን የሚያመልክ ሊያወጣ ስለሚችል አታጥፋቸው ብለው ተናገሩ። ስብዕናቸው ይሄ ነበረ። ግን ነብዩ ሐሰተኛ ነብይ ቢሆኑ ሩጥ ያመልጡና በቃ አይደለም። ነብዩ እንደዚህ ያስተማረው ስብዕናቸው ይሄን ነበር የሚመስለው ማለት ነው። ኦኬ ግን አሁን ንጉሶች እንዴት ናቸው? አታችሁ እኮ ንጉሶች ስራ አይሰሩም አይደለ? በቃ ንጉስ ነው በቃ ዘና ብለው ነብዩ እንደዛ ነበር ስብዕናቸው። ተመልከቱ አይሻ እንደዚህ አለች። ካነ ረሱላህ ሰለላሁ ዐለይሂ ወሰለም ፊ በይቲሂ ነብዩ ቤታቸው ውስጥ እንዴት ነበር የሚወት በጠየቀቻቸው አይሻ ማለት ነው ሴትየይቱ። ከዛ ፈቃለ ነቢያት አይሻ እንደዚህ አለች ካነ ያዕመሉ ከአመሊ አሐዲኩም ፊ በይቲሂ ነብዩ ማንኛውም ሰው ቤት ውስጥ እንደሚሰራ ይሰሩ ነበረ። የኹጡ ተውበሁ ልብሳቸው ያጸዱ ነበረ። ወየኽሲፉነ ዐለሁ ጫማቸውን ያጸዱ ነበረ። በቃ እንደማንኛውም ሰው እንትና ጫማዬን ያጽዳልኝ ምግብ አምጡልኝ አይደለም ስብዕናቸው። እንደማንኛውም ሰው ዝቅ ብለው የኽሲፉ ተውበሁ ልብሳቸው ያጸዳሉ። ወየኽሲፉነ ዐለሁ ጫማቸውን ደግሞ ያጥቡ ነበር። እንደማንኛውም ሰው በቃ አይ ንጉስ ነኝ ነብይ ነኝ አይደለም በቃ ይችሉ ነበር እኮ ባይዘው ግን አላደረጉ። ስብዕናቸው እንደዛ ስላልሆነ የመጡት እሳቸው ለዱንያ ሳይሆን ለአኺራ ነበረ፣ ለቀጣዩ ዓለም ነበር ሊሰሩ ነበር። ስለዚህ ስብዕናቸው አልነበረም ማለት ነው። አሁን ደግሞ አንድ ሐዲስ ላንብብላችሁ። አይሻ አለች ከይፈ ካነ ኢዛ ኸላ ነብዩ አንቺ ጋር ሲሆኑ እንዴት ነበር አለች። ቃለት ካነ አበረ ናስ በጣም ተጫዋች ደስ የሚሉ ነበሩ። ወአክረመ ናስ በጣም ቸር ነበሩ። ደህከን በሳመን ፈገግ የሚሉ ነበሩ አለች አይሻ ረዲየላሁ ዐንሃ። ያ አላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነበር ባህሪያቸው። ነብዩ ይሳደቡ ነበር እንዴ? ደንቆሮ እያሉ ይሳደቡ ነበር? አይሳደቡም። ተመከቱ እብነ ዑመር ምን አለ? ለም የኩን ነብዩ ፋሂሻ ነብዩ መጥፎ ሰሪ አልነበሩም። ወላ ሙተፈሂሻ መጥፎ ተናጋሪም አልነበሩም አሉ። ወአነሁ ካነ የቁል ነብዩ ነበረ ኺያሪኩም አሕሰኑኩም ኹሉቃ ከናንተ ምርጡ ለሰዎች ምርጡ የሆነ ብሎ አስተምሩ ነበር አሉ። ስለዚህ ነብዩ ሰብዕናቸው ይሄ ነበር። ተሳዳቢም አልነበሩም። በጣም አንተ ደንቆሮ ስማ ግደሏቸው ይሄማ ሙስሊም ከሆነ እንደዚህ ያጉት አይሉ ነበር። በፍትህ ነበር ራሱ የሚፈርዱት ማለት ነው። ኦኬ እሺ አንድ ታሪክ